አነጋጋሪውና አወዛጋቢው የጥቁር ገበያ የምንዛሬ የዋጋ ዝርዝር የዋጋ ተመን አጃኢብ እያሰኘ ይገኛል። ጨመረ ሲሉት ባንዴ ይቀንሳል፣ ቀነሰ ሲሉት ባንዴ ወደ ላይ ይወጣል። በዛሬው ዕለት የጥቁር ገበያ የሐዋላ ምንዛሬ ዋጋ በስንት የተዘረዘረ ይገኛል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የቻናል ቤተሰቦችና አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። የ15 ሀገራት የምንዛሬ ዋጋ ዝርዝር የዋጋ ተመን እነግራችኋለሁ። ጨመረ ወይንስ ቀነሰ አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መረጃ አናዛዛም፣ ወደ ገደለው ቪዲዮአችን አሁን በድጋሚ ላይክ ያደረጋችሁ አብራችሁን ተሸጋገሩ። በቅድሚያም የምናየው የአሜሪካን ዶላርን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያሳየው ከሆነ 100 የአሜሪካን ዶላር 19021 ብር እየተዘረዘረ እንደሚገኝና አንድ የአሜሪካን ዶላር 190 ብር ከ21 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በዚህም ትላንት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በዛሬው ዕለት ጭማሪ ማሳየቱን ነው ዌብሳይት ወይም ድረገጹ ያስነበበው። በመቀጠል ዩሮን እናስከትላለን። 100 ዩሮ 22559 ብር እየተዘረዘረ እንደሚገኝና 1 ዩሮ 225 ብር ከ59 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የስዊዝ ፍራንክን እንካችሁ እንላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበቡ ከሆነ 100 የስዊዝ ፍራንክ 24471 ብር እንደሚዘረዘርና አንድ የስዊዝ ፍራንክ 244 ብር ከ71 ሳንቲም የተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና ጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የኩዌት ዲናርን እናያለን። 100 የኩዌት ዲናር 62085 ብር እንደሚዘረዘርና አንድ የኩዌት ዲናር 620 ብር ከ85 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ካናዳን ዶላር እናያለን። 100 የካናዳን ዶላር 13900 ብር እየተዘረዘረ እንደሚገኝና አንድ ካናዳን ዶላር 139 ብር እየተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የምናየው የኢማራቶችን ዲርሃም በተመለከተ ነው። 100 የኢማራቶች ዲርሃም 5176 ብር እንደሚዘረዘርና አንድ የኢማራቶች ዲርሃም 51 ብር ከ76 ሳንቲም የተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው እና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛውን ቦታ ይዛ የተቀመጠችው ኦማን 100 ቅጠሏን 49441 ብር እንደምታዘረዝር እና አንድ የኦማን ሪያል 494 ብር ከ41 ሳንቲም የተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። ቀጥል የምናየው የአውስትራሊያን ዶላር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 13165 ብር እንደሚዘረዘርና አንድ የአውስትራሊያን ዶላር 131 ብር ከ65 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ጆርዳን ዲናርን እናያለን። 100 ጆርዳን ዲናር 26812 ብር እንደሚዘረዘርና አንድ ጆርዳን ዲናር 268 ብር ከ12 ሳንቲም እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የሳዑዲ ሪያል 5085 ብር እየተዘረዘረ እንደሚገኝና አንድ የሳዑዲ ሪያል 50 ብር ከ85 ሳንቲም በመዘርዘር ላይ እንደሚገኝ አሁናዊ መረጃ ያሳያል። በመቀጠል የባህሬን ዲናርን እናያለን። 100 ባህሬን ዲናር 50409 ብር እንደሚዘረዘርና አንድ የባህሬን ዲናር 504 ብር ከ09 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ፓውንድ ስተርሊንግን እናያለን። 100 የፓውንድ ስተርሊንግ 25994 ብር እንደሚዘረዘርና አንድ ፓውንድ ስተርሊንግ 259 ብር ከ94 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል የኢንዲያን ሩፒን እናያለን። 100 ኢንዲያን ሩፒን 207 ብር እንደሚዘረዘርና አንድ የኢንዲያን ሩፒን 2 ብር ከ07 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የሳውዝ አፍሪካን ራንድ እናያለን። 100 የሳውዝ አፍሪካን ራንድ 965 ብር እንደሚዘረዘርና አንድ የሳውዝ አፍሪካን ራንድ 9 ብር ከ65 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ኢኳታር ሪያል እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበቡ ከሆነ 100 የኢኳታር ሪያል 4900 የኢትዮጵያ ብር እንደሚዘረዘርና አንድ የኢኳታር ሪያል 49 ብር ከ01 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያሳያል።